ፕሬዝዳንት ጊዜያዊ መምሕዳር ትግራይ አይተ አማኑኤል አሰፋ ንታደሰ ወረደ ሒዞም ናብ ኤምባሲታት አሜሪካን እንግሊዝን ከም ዘቕንዑ ተሓቢሩ ኩልሻ መሬትና ታዘላ መሬትና ካብ እስራኤል ብላዕሊ እግዚአብሔር ሕልው ኣሎ ኣብ ዘለና ሰባት ፈተና ፈተና ትግራይ ማንንም መጽዩ ዝትንክፋ ይኮነት ትግራይ በቲ ህወሓት ተመዛበልቲ ይውድብ ሰራዊት ገለና በለ መዋጮ የገድድ እዩ ግን ናይ ኤርትራ ስርዓታዊ ለውጥ ከምሱ ይደሉ እዮም ዲና ንብል ዘለና ስለዚህ ኢትዮጵያ ቀይሕ ባሕር ክትጥቀም ኣለዋ ዝብል ሰላም ፍትዋትን ኩራትና ቃሉቲ ቤተሰብ ለሙን ከም ዝለመደ ሓድሽትና ማሕበራዊ ሚድያ ዘራርብ ተለው ዛባታት ዝናልኩም መጽና ኣለና ነዚ ቻናል ሓድሽ ዝኾንኩም ሰብስክራይብ ምግባር ጀምርዎ እዚ ቻናል ቤተሰብ ዝኾንኩም ድማ እዚ ቪድዮ ላይክ ምግባር ጀምርዎ ላፍቲ መደብ ትከፍለኩም ትግራይ በቲን ተወሪራ ዘልሕና ሓደ ኣምላኽ ኣለዋ ከምቲ እስራኤላውያን ናይ እስራኤል ኣምላኽ ዝብልዎ ናይ ካፍትና እስራኤል ዝበለጸ ግን ናይ ትግራይ ኣምላኽ ሓላው ግን ኣለዋ ትግርኛ ተዛራቢት እስቲር ድሕሪ ሕዚ أنا مسمى مرات أكايد خص منهم لو طلع مسألة نجر له لي مثلاً كم تقرأ أبينا عقم هذه مفرد تقرأ سنتائنا بقى زجر مينا يا بحكي فتاي هوينو أنت أرتراك كردا ذيك عليك مالتك تاي هوين تاي أرتراف تفاتح وتاي هوين ف بصورة زين نيرترا عند ملكتهم برنا على ديجارنا خللنا محدارنا خللنا سينا زوانا زي محدار ناس بزعنا كالي عدي نيرترا عند قد فيه إيه برجع زي مقبر كم عبي وانجل مسيلنا لكاس كي جبر كاخ نبر كم تخيل حق جاوي خي كاخ نبر كم تخيل رئينا هنا عصابستي ما فهمت لكم ما فهمت منسو وا انتي ما رتيك ثم مرارحا ጊዜያዊ መምሕዳር ድማ ነቶም ኤምባሲታትን ጥርዓን ከም ዘስምዑ ተገሊጹ ቀዳማይ ነገር መንግስቲ ፌደራል ናብ ትግራይ ዝግበር በጀት ከልኪልና እዩ ድሕሪ ምባሎም ነዳዲ ተኸልኪልና ትእምት ዝተባሃለ ትካልውን ሒሳብ ቁጽሩ ከይንቀሳቀስ ከም ዝተገበረ ገሊጹ ስለዚ ሕጋውነትና ይመለስ እንድሕር ዘይኮይኑ ድማ ውዕሊ ፕሪቶሪያ ይፈርስ ከም ዘሎ ክትፈልጡልና ይግባእ ዝብል ሓሳብ ኣቕሪቦም ንመሬት ትግራይ ብሓይሊ ሒዞም ዝርከቡ ወረርቲ ሓይልታት ይውጹልና ሕገ መንግስታዊ ግዝኣት ናብ ዝነበሮ ይመለስ ክብሉውን ገሊጾም ክልቲኦም ኤምባሲታት ድማ ፕሪቶሪያ ማለት እኮ ዕጥቂ ምፍታሕ ምስካሊ ሃገር ርክብ ዘይ ምግባር ንሕገ መንግስቲ እዛ ሃገር ምግዛእ እዩ ምስበሉ ንስኹም እኮ ኮማንዶታት ተመረቑ ዝተቐበረ ከበቲ መሳርያ ሒዝኩም ትንቀሳቀሱ ከም ዘለኹምን ምስ ስርዓት ኤርትራ ተሰሊፍ አንጻር ኢትዮጵያ ተሰርሑ ከም ዘለኹም መንግስቲ ፌደራል በተደጋጋሚ ይገልጽ ከም ዘሎ መልሲ ሂቦም በነበር ፕሬዝዳንት ጊዜያዊ መምሕዳር ትግራይ አይተ ጌታቸው ረዳ ዝምራሕ ውድብ ስምረት ሓዊሱ ብዙሓት ፖለቲካ ፓርቲ ከይንቀሳቀሱ አጊድኩም ይኹም ዝብል حسابون كابتن إمباسيتات قريبو دحر حزي كم قدم نخيكون يخئل እዩ እቲ ዝጠቕስናልኩም በህጹጽ ደው አብሉ ዝበሉ ኮይኖም እዚ ምስትገብሩ ኢና ምስ መንግስቲ ኢትዮጵያ ክንደራደረኩም እንኽእል ኢሎም መልሲ ከም ዝሃብዎም እናተገለጸ ይርከብ ህወሓት ተመዛበልቲ ይውድብ ሰራዊት ገለና በለ መዋጮ የገድድ እዩ ካፍታ ዝረኸቡ ነው እሺ እውን ዝምንጥል ስርዓት ህወሓት ማለት ሶ ተመዛበልቲ ህወሓት ከዋጡ ይግደዱ እዮም ማለት እዩ ናተገደዱ ጸኒሖም እዮም እዚ ብተፈላለየ መንገዲ ኣብ ተፈላለየ እዋን ገሊጽና ኢና ኣብዚ ግን ሓደ ኣብ ተጠቅስ ፍላይ ሽረ ዘበት ሓደ ተመዛባሊ መራሒ 6 ስድራ እዩ ክፈሪ ኢሎም መዋጮ ኣይ ሓና ኣማል ውድቡን ይኹንኩን ካልኣይ ድማ ዓቕሚ የብለይ ኢልዎም ማለት እዩ ታየም ገይሮም ንሱ ትውሃቦ ሰብኣዊ ሓገዝ ቀለብ ስለዚህ ተኣኽሎ ንስራሕ ምስ ድሮ ዝበጸሉ ዝነበረላ ዝተፈረላ ዝነበረ ገዛ ኣፍሪሶም ታከንዳ ኣፍሪሶም ባይሩ ንውድ መዋጮ ስለዚህ ከፈለ ጥራሕ ማለት እዩ ኣይኸፍልን ዓቕሚ እውን የብለን ኣባል ውድብ እውን ኣይኮንኩን ይምልከተን ስለ ዝብለ ጥራሕ ህወሓት ርሕነት ህወሓት ከምዚ ዝበለ ጨካነ ዝፍጽም ኣብ ልዕሊ ተመዛበልትና ናይ ተመዛበልትና ሕቶ ከይምለስ ምዕጋቱ ከይኣክል ኣፍታ ዝዕቐውላና ተመዛበልቲ ማእኸል እውን ብሰላም ከይኑ ፀገመም ኺሎም ከይነው ከምዚ ዝበለ ዕንቅፋት ይፍጠር ኣሎ ከምዚ ዝበለ ዕንቅፋት ጥራሕ ኣይኮነን ሓደገኛ ጨካን ተግባር ይፍጸም ኣሎ ማለት እዩ ዞ ተመዛበልትና ኣብ ከቢድ ሓደጋ እዮም ዘለዉ ኩላትና ከም ተጋሩ ከም ፖለቲካዊ ሓይልታት ድማ ብፍላይ ቅድሚያ ሂና ክንሰርሐሉ ዘለና ምውሓስ ምርጋጽን ግዛታዊ ሓድነትን ኢሉውን ተመዛበልቲ ብቕልጡፍ ናብ ቤቶም ናብ መረበቶም ክምልሱ ኣለዎም ግን ናይ ኤርትራ ስርዓታዊ ለውጥ ከምሱ ይደሉ እዮም ዲና ንብል ዘለና ስለዚ ኢትዮጵያ ቀይሕ ባሕር ክትጥቀም ኣለዋ ዝብል እምነት እዚ በቃ ማለት ዞይሉ ናይ ኤሌመንተሪ ውድዩ ክፍሉት እዩ ማለት ኢትዮጵያስ መሰለ ኣለዋ ቀይሕ ባሕር ነው ተጠቀም ብኸመይ ብኹናት ይኮነ
ኩናት እንተኮይኑ እንታይ ሒዙ ይመጽእ እዩ ንምንታይ ሒዙ መጽእ ፕሮጀክት እዞም ሰባት እዚኣቶም ናይ ኤርትራ ሓይሊ ናይ ኢትዮጵያ ሓይሊ አንድ ካልኦት ሓይልታት ቅድሚ 4 ዓመት ንትግራይ ዝወሩ ነይሩ ሕዚ ብድግ ኢሉ ናይ ቀይሕ ባሕሪ ኣጀንዳ ናይ ኢትዮጵያ መንግስቲ ናይ ቀይሕ ባሕሪ ኣጀንዳ ገይሩ ኩናት እዩ ዘውጀሎ ኩናት ዘውጀሎ እውን ሕዚ ማለት ብዛዕባ ዲፕሎማሲ ከመይና ንወግዕ ሶማሊላንድ እንታይ ትገጥምዋ ኢትዮጵያ ማለት ሕዚስ ናይ ቅድሚ ሕዚ ዝነበረ መንግስቲ ናይ መንግስቲ ቅርፂ ዝነበሮ ሃገር መንግስቲ ዝፈልጥ ዲፕሎማሲ ዝፈልጥ መንግስቲ ነይሩ ሕዚ ኢትዮጵያ ዘሎ ግን ቶታሊ ካብዚ ዝተፈለየ መንግስቲ እዩ ዘሎ ሶ ሕዚ ኢትዮጵያ ናይ ትግራይ ጉዳይ ከይወደት ምዕራባውያን እኮ ሕዚ ኢትዮጵያ ከይትፈርስ ድሌት እንተደኣ ሃልይዎም ንሱ እንዲና ኩሉ ግዜ ንብል ኢትዮጵያ ዓባይ ስለ ዝኾነት ክትፈርስ ድሌት የብሎምን ኢና ምዕራባውያን ድሌት እንተደኣ ሃልይዎም ናይ ትግራይ ጉዳይ ኢትዮጵያ ይፈርስ እዩ ኣብ ኣምሓራ ዝኒሀ ምንቅስቃስ ኢትዮጵያ ይፈርስ እዩ ኣብ ኦሮሞ ዘሎ ምንቅስቃስ ኢትዮጵያ ይፈርስ እዩ ምስ ሱዳን ከምዚ ምዃን ኢትዮጵያ ይፈርስ እዩ ምስ ኤርትራ ከምዚ ምዃን ኢትዮጵያ ይፈርስ እዩ ስለዚ ክመርፁ ይኽእሉ እዮም ኢትዮጵያ ገዚፍ ዓዲ እዩ ዝብል ይውሰድ ነገር ግን ናይ ቀይሕ ባሕሪ ኩናት ኢትዮጵያ ጠቕሊሉ ተፈርሶኻ ካብኡ ድማ ሓደ ግዜስ ምዕራባውያን ዝወሰንዎ ውሳነ ኩሉ ትኽክልን ዕዉትን ኮይኑ ዲኸ ዝፈልጥ ኮይኑ ውሳነ ንብል ዘለና መርኢታትና ኣነ ስልጣኑ ንምዕቃብ ዝገብሮ ዘሎ ምንቅስቃስ እዩ ኢለዛ ቅቡልነት ንምርካብ ድጋፍ ንምርካብ ማሕበራዊ መሰረት ንምርካብ እዩ ናብ ዝኩናት እዚ ዝመጽእ ዘሎ ይብል እሞ ናፍታ ቀፂላ በብናትና መርኢ يغميتنا لنا كم أني سناي كنا نري لنا مارت تقول دايسي بعربيان يدقفون دي ما يدقفون تايكي قتم نازلون يكون لكن نايتي بعمل قصص أبز قول دايسي نمن تايو حزي أجن ناجيرهم سووا زبل كوا عنتو كذا لكن أبد عدي إرترا زول لعوينات نتقرأ يزلوبو حزوز بس صعبين هايو حزي وردي حزي دفيز مسأي مسأ ناي إثيوبيا منقصدون على المودات نزود يمثل مو حزي زوم صو صعبين تايو يمثلوا هو قال سبات سكان يجرون ديم زغل صو تايتينا هاي ملكتنا نقولوا مو نيوديو مالتا يزرؤزي من أتقاكو صعوبة زغل صعبين هذا نتحسب زلوا تقرأ زلوا استراتيجيكوي طبيعة هذا يمزز مالتيو استراتيجيكوي طبيعة نتي زلوا ورار تقرأ زلوا استراتيجيكوي طبيعة بتخلي دليت نايتي 4 كيلو زلوا ساعات أقوم تأتي خبر كله زوج زي تجارة وزكبر تخينه نتقرأ تيلكما حلفوا خناتات أي رأينا بتجار مالتي معناته من قصة 4 كيلو بعفار راح تواجهوا تزرور يزولوا أجندة كفت سمسرة زي غير تقرأي كتكام جدا إلى أمن كم تزكينه أي كجمر وانوني يزبل معناته هنا ساعات دخم قنتات اللي هو سلزي نأرتا دخم قصار تقرأي أبيج تورا رحيلك تود كلايف إرترا تقرأ استراتيجيك ديبزا وانتسأل في تسكنون يصير معناته زغنا ساعات ما أخلا له سو بتقرأي زمت حيلي تقرأي ودي مسحلفة بإرترا وجن كبر زخل متلقى بتعرف حاجة جنيا سلزغون تقرأي نايزو زي قداي مغانا زي ترفيز وزي بقول هنا تفوت زي كلام على شيء أنا فهم يزعم سويلو تقرأي مونغونيا نتا تحليا أي تتكع عن جلزولا يرئين كم يجلس مونغونيا سبحان تقرأي هذا كان تبي هذا الأخ شافزي كان أي بخون النت ويتوراري قد فزل لومبر تقرأي تتقمة ناي تقرأي مريت انتهي حزة ناي تقرأي اللي تاتو انتو مسؤول له هذي انتهي الساتفز جورو قال لي لسه أمن نتقرأي زوج زي حركة حزيز مسؤول له زبل طول مبيس إذا لني نابزور زرات ولا حركة نتصل شباب سلسلة تقرأي تعينات بوستري هاللو هذا حرق المزاد هنا له حزان بخلت ما كأيل الرياء تورش ولا ونشارك قبل ما قن بحركة نفتح هنا الرياء سلزي ياو تخينات تتلعلو إنه مجمرة نهاية قفت كماش تخيل الخوم بوتازي أوف كورس سلزي بتاع معه يرسك حجلنا المتسلنا وجوانا مغنيات ما وزخ مكيادو يترفي فتينا تسألينا بكا كيرانا يخس معنا يتجمر خود دعم من الناس ويلو بتاعنا يبي خو تردك سلزي ريسك إنه هو أوف كورس سلزي تقرأي باتل فيلد ناي مقبار تخيل له سايد كتمر حزو تنوع لنا بعد ناوي تقرأي مسمنت تسامد مسمنت تسلف ناولو المواطر ونكو يدفع له بيزي كاقي وش تاوحي قداتا خيط ود كافت للواس برات كيتوز خالي نقراتها خيط كيتعر خالي توسخي بوليتيكال بردن حجل لا يمتسلم على
ስለዚህ ብጣዕሚ ሪስክ እዩ ናብ ትግራይ ብምልእታን ኣብ ባትልፊልድ ናይ ኤርትራ ስትራቴጂክ ደብዝ ናይ ምቕያር ዕድሉ ብጣዕሚ ሰፊሕ እዩ ስለዚ ተሓደጉ በቃ ግልጽ ኢኹም ተብርሽለ ዕለ ግን ሓደጋ ጥራሕ ለይኮነ ዕድል እውን ኣለዎ ኢለ ይሓስብ ኣነ ዋይዝ እንድሕር ክንጥቀመሉ ክኢልና ስለዚ ውግእ ስለለኾነስ ኩሉ ሻዕ ብናና ክሳራ ክውዳእ እዩ ልብል ገምጋሙ እንተለይ ንወስድ ምምፁእ ለይተርፍ እንድሕር ኮይኑ ስለዚ ትግራይ ካብቲ ከይድሱ ካብቲ ኢቨንት እዚ ክትምዝምዞ ትኽእል ነገር እውን ምሕሳብ ፅቡቅ ኢለ ይሓስብ ስለዚ ትግራይ ኣብዚ ኩነታት እዚ ኣብዚ ቦታ እዚ ኣብዚ ስትራቴጂክ ጂኦ ፖለቲክስ እዚ ምግናያ ለለዎ ረብሓ እውን ኣብ ግምት ምእታ ከምቲ ሓዘብርሽ ነበረ ትግራይ ናይ ኤርትራ ቪልነራቢሊቲ እያ ክሊር ሪስ በቃ ናይ ኣፍቲ ኤርትራ ኒረጅም ናይ ትግራይ ጠጠው ትብለሉ ቦታ ብጣዕሚ ወሳኒ እዩ ነቲ ውግእ ከመይ የኺዶ ይስዕሮ ዶ ይስዕሮ ይስዓር ንኽልቲኦም ዋላ ንኣብዩ ንሓዊሱ በቃ ወሳኒ ፋክተር እያ ትግራይ ልሓስባ አንሪያሊስቲክ እዩ ዋላ ሚሊተሪ ሊካሊ ተተዋሂሉ ካብኡ ከታይ ኮይኑ ትብል ገና እንድሕር ዘይካል ኮይኑ እተለ ዓለት ኣብ መሬት ዘሎ ወልዓዊ ሓቂ ብሕጊ ትግራይ ልኡላዊ ግዝኣት ኢትዮጵያ ተባሂላ ትፍለጥ ኢትዮጵያ እውን ከምያ ትሪኣ ብተግባር ዝተፈፀሙ ነገራት ብዘለዎ ክሻብ ሕዚ ዘሎ ተዋስኦና ትግራይን ኢትዮጵያ ናይ ባዕላ ሕቶ ዘለዋ ብሄር እያ ሕቶ ኣለዋ ኣብኡ የለኹ ትብል እያ ግን ሕገ ውሽጢ ልኡላውነት ኣላ ማለት እዩ ብኤርትራ መዳይ ተመፂና ድማ ምስ ኤርትራ ጉርብትና ጥራሕ ኣይኮነ ብስጉር ስትራቴጂክ ዝኾነ ሓበራውነት ወፃልነት ክህልወ ዝፀላለየ ናይ ግድን ኢንተርዲፐንደንስ ዘለዎ ከባቢታት እዩ ስለዚ ኣብ መንጎ ኢትዮጵያን ኤርትራን ዝግበር ኩናት ንትግራይ ብሰማይ ክሓልፋ እዩ ኢልካ ዝግበር ዝወሰደ ኣይኸውንን የግዳስ ኣብ ጂኦ ስትራቴጂክ ትራፕ እዩ ዘውደቃ ትግራይ መንጎ ያትበርቀን ኣብ መፃወድያ እያ ተኣትር ብፍላይ ድማ ትግራይ ዝህልዋ ቁመና ከመፃእ ዝኽእል መፃወድያ ይኹን ክመፃእ ዝኽእል ሓደጋ ናይ ምክልኻል ኩነታታ ድሓር ድመፁ ኮይና ንሱታት ኣብዚ ህዚ ዘለና ኩነታት ኮይና እንድሕር ፀኒሓ ብፍላይ ኣብዚ ሓደጋ እዚ ኣብዚ መዋጥር እዚ ክትኣቲ እያ እዩ ስለዛ መንቀራቑሮ እትያ በቲ ሓደ ኢትዮጵያ እንትገብሮ ፍሪ ትግራይ ሚሊታራይዝ ክገብራ እዩ ባትልፊልድ ክትኮነ ዓውዲ ናይ ኩናት ዓውዲ ክትከውን ትኽእል ዕድል የለን ምባል ኣይከኣልን ኢትዮጵያ ናብ ዓሰብ እንድሕር ወፊዱ ኤርትራ መቐለ ከምዘይመፅእ መረጋገፂ የለን ተፈቒዱሉ ድዩ ብጉልበቱ ብዘይገድስ ክመፅእ ዝኽእል ሓደ ቦታ ትኸድስ ሓደስ ቦዘ ክመፅእ ስለዚ ትግራይ እንተስ ክዋግኡላ እንተስ ክሓልፉላ ዘይረግፅዋና ኣይትኸውን እዞም ሓይልታት እዚኣቶም ከመይ ትሪት ክንገብሮ ይግባእ ካሊእ ጉዳይ ኮይኑ ማለት እዩ ካልኣይ እዞም ሓይልታት እዚኣቶም ተጣሚሮም ትግራይ ንምጥፋእ ተጣሚሮም ወፊሮም ዝኽእልዎ ኩሉ ገይሮም ትግራይ ምጥፋእ ኢትዮጵያ ሻዕብያ ብልፅግና ስለዚ ሓይልታት እዚኣቶም ንንባዕርሶሞም ተባኢሶም ኣብ ናይ ባዕሎም ረብሓ ክቃለሱ ክጃፍዑ ከለዉ ንትግራይ ክሓልዩላ እዩ ማለት ኣይኮነን ትግራይ ብተሓርዮ ሕርያ እያ ክትሕንትክእል እምበር ንትግራይ ሰብኣዊ ዕንወት ዝኸበደ ሰብኣዊ ዕንወት ሒዙላ መፅእ ካልኣይ ዙር ማለት እዩ ካልኣይ ዙር የትግራይ ልኡካን ቡድን ወደ ከፌዴራል ጋር የነበረው የውይይት ሁለት ቀን ትላንትና እና ዛሬ ነው ውይይት ያደረጉ የፌዴራል ትግራይ በታደሰ ወረደ የሚመራው በፕሬዝዳንቱ ምክትሉ አማኑኤል አሰፋ ሌላው የህወሓት ስራ አስፈጻሚና የጊዜያዊ አስተዳደሩ የውሃና ማዕድን ቢሮ ኃላፊ ተክላይ ገብረመድህን እንዲሁም ምህረት የፋይናንስ ትግራይ ፋይናንስ ቢሮ እነዚህ ናቸው ወደ 4 ኪሎ እና ከተለያዩ ባሳር ጋር ውይይት ያደረጉት አንድ ባንድ ወደ እናንተ እናደርሳለን በዝርዝር መጀመሪያ ከጠቅላይ ሚኒስትሩ ጋር ጠቅላይ ሚኒስትሩ የተገመተው ሁለቱ የህወሓት ስራ አስፈጻሚ ተክላይ ገብረመድህንና አማኑኤል አሰፋ የህወሓት ምክትል ሊቀመንበር እንዲሁም የወደ ወረደ ምክትል ነው እዚህ ምክትል ነው እሱም ገና ከትግራይ ሲነሱ ይታወቃል ኦቢስ ይታወቃል የተሰማው ግን ከብልጽግና አካባቢ ግን አልሰማንም ወደ ወረደ ከዚህ በፊት ብቻው ነበር የሚመጣው እና እንዴት ነው ህወሓት ይሄን ሁላ ሰጣጋ ውስጥ ይገብተን ይሄ ሁላ በሚዲያ ይሄን ሁላ ጦርነት የሚመስሉ ቋንቋ የተነጋገር እንዴት ነው ሊመጡ የቻሉት ስለምን ጉዳይ ሊነጋገሩ ነው የሚመጡት የሚለው ትንሽ የመደናገጥ ስሜት ነበር ከብልጽግና አካባቢ ብለውናል እና ያቃል ኦቢስሊ ለማስመሰል ነው እንጂ ጠቅላይ ሚኒስትሩ ያቃል ወደ ወረደ ከማን ጋር እንደሚመጣ ያቃል ፎቶ ወጥቷል ከትግራይ ገና ሲወጡ ፎቶም ነበር ፕላስ ለክሊራንስ ለሴኩሪቲ ክሊራንስም ለአንዳንድ ነገሮችም ያው ከማን ጋር እየመጣ እንዳለ ይነገራል ምን ኦቢስሊ ይነገራል ጠቅላይ ሚኒስትሩ ከአንተ ጋር ብቻ ነው የማወራው ብሎ ከፕሬዝዳንት ታደሰ ወረደ ጋር ብቻ ለማውራት ፈቃደኛ እንደሆነ ሌሎችን ግን ማውራት እንደማይፈልግ ማናገር እንደማይፈልግ ተናግሯል ዋናው የተናገረበት ምክንያት ምንድነው ህወሓት እኔን እንደ ጠላት ነው የሚወስደኝ እንደ ጠላት ነው የሚያየኝ እንደ ጠላት ከሚያየኝ ህወሓት ጋር መነጋገር አልፈልግም ነው ያላቸው ያው እነሱ ማናገር አልቻለበት ምክንያት
ህወሓት እኔን እንደ ጠላት እየወሰደኝ እንደ ጠላት ነህ እያለኝ እንደ ጠላት ከሚያየኝ ጋር ደግሞ አልነጋገርም አለ። ኖርማሊ ጤነኛ መንግስት፣ ጤነኛ ሀገር፣ ጤነኛ ጠቅላይ ሚኒስትር ቢሆን ኖሮ ወዳጅ ከሆነማ አይነጋገርም። ጤነኛ ጠላቴ ነው ከሚለው ጋር ለውይይት የምትመጣው ልዩነት ካለ ነው። የሀሳብ ልዩነት፣ የሀሳብ አለመጣጣም ጉዳይ፣ የአጀንዳ ልዩነት ካለ ከሱ ጋር ቁጭ ብለህ የምትወያየው። ከጌታቸው ረዳ ጋር ምን የሚያወያየ ነገር አለው? አብይ አህመድ ምን ልዩነት አላቸው? ከበለጠ ሞላ ጋር ምን ውይይት ያስፈልጓል? ከሬድዋን ሁሴን ጋር ምን ውይይት ያስፈልጓል? ከአረጋ ከበደ ጋር ምን ውይይት ያስፈልጓል? አብረን ሰላም አንድ ናቸው። አንድ መዋቅር፣ አንድ ሹመት፣ አንድ ምናምን ናቸው። ምን ትወያያል? ከዛ ጋር ምን ይወያያል? ልዩነት ካለው ልዩነት አለኝ ብሎ እንደ ጠላት የምትተያይ ከሆነ ግን ቁጭ ብለን ስናነጋገር ብሎ የምትወያየው የሀሳብ ልዩነት ካለ አካል ነው። ይሄ የጤናማ ጭንቅላት ያለው ሰው የሚያስበው ነው። ሌላ ምንድን ያላቸው ወደ ወረደ ሌላው ነበር አጠገቡ ኢንፋክት ለፋኖ ትጥቅ ትሰጣላችሁ፣ ለፋኖ ትጥቅ ታስታጥቃላችሁ፣ ስልጠና ትሰጣላችሁ፣ ይሄን ማስረጃ አለኝ ማረጋገጫ አለኝ ብሎታል ወደ ወረደ። ስልጠና የት አካባቢ ስልጠና እንደሚሄዱ አይታወቅም። ይሄን በቃ የሞተ ያረጀ ቋንቋ ነው። ሁሌ የሚነገር ነው። ባለፈው ጊዜ ሁለቴ ሄዷል ወደ ወረደ። ይሄን ቋንቋ ደግሞ ለታ ዛሬም ደግሞለታል። ስልጠና ትሰጣላችሁ፣ ትጥቅ ትሰጣላችሁ ይላል። አሁን ማነው ከሌሎች ሀገሮች ጋር ግንኙነት ያለው ማለት ድንበር ክፍት ያለው ማነው? አማራ ክልል ቆም ትግራይ ከማን ጋር ነው ክፍተት ያለው? ከደቡብ ሱዳን ጋር ይገናኛል። ከደቡብ ሱዳን ጋር የሚገናኘው ማን ነው? የአማራ ክልል ነው። ከሱዳን ጋር የሚገናኘው የአማራ ክልል ነው። በቀላሉ ማለት አክሰስ የሚያደርገው በዚህ ከኦሮሚያ ጋር ከጋምቤላ ጋር ከቤንሻንጉል ጉሙዝ በቀላሉ ፔኔትሬት አድርጎ ሙሉ በሰሜን ሸዋ በጣም ጥሩ አክሰስ ያለው የአማራ ፋኖ ነው። ትጥቅ እፈልጋለሁ ካለ በመተማ በጎንደር ይሄን ሁላ ስንት ሺህ ኪሎ ሜትር በሱዳን በኩል ያለ የአማራ ፋኖ ነው። ትጥቅ እፈልጋለሁ ካለ ምን ያስፈልጋል? ከትግራይ የታጠረች ትግራይ የትኛው ትጥቅ ትሰጠዋለች? እና ስልጠናም ሰጡታላችሁ ብሎታል። ሌላም ከኤርትራ ጋር ያላችሁ ግንኙነት ቀጥሏል አውቃለሁ፣ ይሄን ማስረጃ አለኝ ብሎታል። ሌላ ምንድነው በጣም ኢንትረስቲንግ ተናገረው የተባለው አብይ ተዳክሟል፣ ፌደራል መንግስት ተዳክሟል፣ ብልጽግና ተዳክሟል የሚል ግምገማ ነው ያለው ህወሓት። እናንተ እንደዛ ብላችሁ የምትገመግሙት፣ እኔ ግን የሚታይ እና የማይታይ ያለኝ አቅም አለኝ። ኢንቪዚብል የሆነ የማይታይ የሆነ አቅም አለኝ። ይሄን ልትረዱት ይገባል እንዳለው ሰምተናል። የትግራይ በጀት ጉዳይም ለቋል ብሎ ወዲያው ራሱን ዘግቶት የነበረው ምንም ምክንያት የለም። የፋይናንስ ችግር ስለነበረው የበጀት አይመለከታችሁም የሚል የአህመድ ሺዴ ቢሮ ወይ ብሔራዊ ባንክ ንግድ ባንክ አካባቢ ችግር ስለነበር አይደለም። በራሱ ፈቃድ በጀት እንዳትለቁ፣ ለዛውም የተለቀቀ በጀት በደብዳቤ ነው እንዲመለስ የተደረገው። ባለፈው እዚህ ሚዲያ ላይ ወረቀቱን አሳይተናል። እዚህ መልሱ ተብሎ እና እሱን ለቀዋለን ብሎ ቀጥታ ታደሰ ወረደ ፕሬዝዳንቱ ሄዱና ተገናኙ ከእንትና ጋር የተነጋገሩ ብሎ አህመድ ሺዴ ንግድ ባንክ ይሄን የሚመለከተው ጉዳይ እንዲለቀቅ አዝዣለሁ ብሎ ነግራቸዋለሁ ብሏል። ሌላ የተገናኙት ከፊልድ ማርሻሉ ጋር ፊልድ ማርሻል ብርሃኑ ጁላ ጋር አማኑኤል ፕሬዝዳንቱና ምክትል ፕሬዝዳንቱ ናቸው የተገናኙት። ይሄ የሰማ ነው። አንዳንዶቹ አይ አልተገናኙም የሚሉ አሉ። ሁለት አይነት ነው እዚህ አካባቢ ዘይን ማጥራት ስላለብን ነው። አንዳንዶቹ ብርሃኑ እንዲያም በጠና ታሟል አገር ውስጥ የለም አሉ። በሌላ በኩል ደግሞ ከሁለት ሶስት የሰማነው ደግሞ ፕሬዝዳንት ታደሰ ወረደም አማኑኤልም ተገናኝቷል ከብርሃኑ ጋር ተነጋግሯል የሚል ነው። ይሄ ሁለተኛው ነው ወስደው ነው ሁለተኛው ተነጋግሯል የሚለው ብዙ ነገሮች አሉ ዝም ሚዲያ ላይ የማይነገር ግን በጣም አስተማማኝ የሚባል መረጃ አለ እዚህ ላይ እንደተገናኙ። ሌሎቹ ግን በሌላ በኩል ደግሞ አይ ብርሃኑ እኮ ሀገር ቤት የለም የሚሉ ሰምተናል። ታሟል፣ በጠና ታሟል፣ አዲስ አበባ እንዲያው የለም የሚሉ በሌላ እኛ ይሄ ሚዲያ የሚያምነው ሶርሳችን ግን እንደተገናኙ አረጋግጠናል። አማኑኤል አሰፋና ፕሬዝዳንት ታደሰ ወረደ ከብርሃኑ ጋር ያወሩት አንደኛ አማኑኤል ለምሳሌ የፕሪቶሪያ ሰላም ስምምነት ላይ በጣም ትኩረት አድርጎ አቋሙን የትግራይ አቋም የህወሓት አቋም የጊዜያዊ አስተዳደር አቋም በግልጽ ሲናገር ነበር። ምን በቃ የፕሪቶሪያ ሰላም ስምምነት መፈጸም ነው መፍትሄው። የተስማማንባቸው የተነጋገርንባቸው እዛ ፕሪቶሪያ ላይ የተፈራረምናቸው እነሱን በምን ኢምፕሊመንት ማድረግ ነው መፍትሄው በሚለው ትኩረት አድርጎ ሲናገር በጣም በሚያሳዝንና አስደንጋጭ ያስደነገጣቸው እንዴት ከፌደራል መንግስት የፕሪቶሪያ ሰላም ስምምነት ከሚያቃካት ግዙፍ ትልቅ ሰው እንደዚህ ይነገራል ብለው የደነገጡት ፕሪቶሪያ አትበል ፕሪቶሪያን እርሳው ብሎ አማኑኤል አሰፋን መልስ እንደሰጠው ሰምተናል ፊልድ ማርሻል። ሌላም አለ እርሳው ማለት የሚረሳ ኖርማሊ የሚረሳ አይደለም። ተስፋ የለውም፣ ምናልባትም ተስፋ የለውም። ይኸው ጠቅላይ ሚኒስትሩ ፓርላማ ላይ
ፕሪቶሪያ እኔ ረስቼዋለሁ፣ ሶስት ሰዎች ናቸው እንደ ተቋም ቲፒኤልኤፍ የሚባል አላውቅም ምናምን ብሎ ስለተናገረ ምናልባት እሱን እየደገመ ሊሆን ይችላል። ግን የአገሪቱ ኢታማዦር ሹም ነው። ከታደሰ ወረደ አጋጣሚ ሆኖ ናይሮቢ ሄዶ ሲፈራረሙ የነበረው ታደሰ ወረደም እዛው አለ፣ ብርሃኑ ጁላም እዛው አለ። ያውቋል። ይሄ የሚረሳው አይደለም። ኖርማሊ ብርሃኑ ጁላ ሊረሳው አይችልም። አብይ ረስቼዋለሁ ቢል ብርሃኑ ጁላ ራሱ ፈርሞት የመጣም ጭምር ነው። ሌላ ለአማኑኤል አለው የተባለው ብርሃኑ ህወሓትን የህወሓት ምክትል ሊቀመንበር መሆኑ ያውቃልና ህወሓትን እንኳን አታውቀውም አለ። ህወሓትን እኮ አንተ አታውቀውም። ይሄ በጣም ኦድ ነው። ህወሓትን አንተ አታውቀውም። የህወሓት ምክትል ስራ አስፈጻሚ ሆኖ ምክትል ሊቀመንበር ሆኖ የደብረጽዮን ምክትል ሆኖ ህወሓትን አታውቅም ሲባል በአንድ ኢታማዦር ሹም ትርጉሙ በጣም ተራ ነገር አይደለም። ኢታማዦር ሹም ሆኖ አበባው ታደሰ ወይም ብርሃኑ ጁላ አንተ እኮ መከላከያ አታውቀውም እንደማለት ነው። አንተ እኮ የኢትዮጵያ መከላከያ ሰራዊት ሚስጥር አታውቅም። አንተ እኮ መከላከያ ሰራዊት አባል አይደለህም። አንተ እኮ የኢትዮጵያ መከላከያ ሰራዊት ከፍተኛ አመራር አለቃ አይደለህም እንደማለት ነው። ብርሃኑ እንዲህ ብዬ ብናገረው ምን ይሰማዋል? ያሰማኝስ ነው